እቺ ቦኒ የምትባለዋ ደግሞ አውዝ ቢላም ሸይጣን እኔ አፈርኩኝ በራሴ አፈርኩኝ። ለቀቀችው በቃ ልቃስ ባለችን ለኛ ለሴቶቹ እና የሰውን ባል የምታማልሉ ቺኮች እዚህ ጋር ማቆም አለባችሁ ያልኳችሁ ነው። አይሆንም። ይሄው መጨረሻችሁ ሽንት መልቀቅ ነው። የሽንቱስ ቀላል ነው። እንኳን ያኛው ራሱ ትልቁ እንኳን አልመጣም ይመስገን ነው የሚባለው መቼም እና እኔ ዛሬ በጣም ነው የሳኩት። እስኪ እንደኔ የሳቃችሁ እንደኔ ደስ ያላችሁ ልጆች ደግሞ ኮመንት ጻፉ። እስኪ ዞሪ ወደዛ። እኔ በሆነ አልዞርም። አንዴ ሸንቻለሁ መቼም አልዞርም። ዞራ ማሳየቷ ነው። እኔ እንኳን ከአንዱ ተሽሎ ይሄ ነገር ወጥመድ ሊሆን ይችላል እንዴ ብሎ የሆነ አይጠራጠርም ሰው። ያው እኔ አሁን ወጥቼ ከሰው ጋር ሁሌ የምጣላ ከሆነ ሰውን የምሳደብ ከሆነ መጥፎ ነገር የምሰራ ከሆነ ወይ ከጠላቶቼ አንዱ ሊበቀለኝ ይችል ይሆን እንዴ ብዬ አስባለሁ። ያለች አዩማ ማሻአላ እንትና በቃ ችኩል የሆነ ነገሮችን ሳታገናዝብ ወጠጤ አለች ሱመያ። እውነትም ወጠጤ ናት። ውጥ በቃ ቶሎ ቤት እኔ ጋር አለ ሁሉ ነገር ደህና ነው፣ ግቢውም ሰፊ ነው። ዋይ ባንዴ ምን ነው? እሺ ማይስ ቡርኪዳ ሾይ አሰላሙ አለይኩም። ሰላም እንዴት ናችሁ ውድ ቤተሰቦች? በያላችሁበት ሰላም ይብዛላችሁ። እኔ በጣም ደህና ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ወይኔ ጉዴ! ዛሬ በሳቅ ነው የሚጀምረው። ያው ስቄ ጨርሻለሁ፣ ግን እናንተም እንደኔ እንደሳቃችሁ እንደኔ ደስ እንዳላችሁ አልጠራጠርም። ዛሬ እንግዲህ ባየነው ቪዲዮ ላይ ማለት ነው ንግስት ሱመያ ምንድነው የሰራችው? እኔ ባለፈውም ብያችሁ ነበር። ያው አይታወቅም የሱመያ ነገር ግራ ነው የሚያጋባ። ያኒ ማሰብ ራሱ ይከብዳል። ዛሬ የት ናት ካል ነገ የትም አትገኝም። እና ባለፈው ያው እንደተናገራችሁ እንደሰማችሁ እሷም እንዳለችን ከሆነ ያው አደል ላይ ነበረች። እንግዲህ በራሷ ስታይል በራሷ ችሎታ በራሷ አስተሳሰብ ደግሞ ነገሮቹን አስባበት ቀይራ ያው ዛሬ ደግሞ የተለቀቀልንን ቪዲዮ አይታችኋል ብዬ ተስፋ አረጋለሁ። እኔ ራሴ አለፈብኝ ቶሎ አላየውም። አሁን በቅርብ ነው ያየሁት ማለት ነው። ስለዚህ በቅርብም አየው አድሬም አየው የራሴን ደስታ መግለጽ ግዴታ ስለሆነብኝ ነው የመጣሁት ማለት ነው። ይሄው እኔ ሁሌም እንደምላችሁ በቃ ሱመያን ተከተሏት። ያኒ የሷ ነገር ያኒ ወደ መጥፎም አይደለም እውነት ለመናገር እንደውም ራራች እሷ። እኔ በሷ ቦታ ቢሆን ኖሮ እንደዚህ ራርቼ አለቃትም ነበር። አዩ በረኪናን አለቃትም። ለምን በጣም አፈን ትከፍታለች፣ ትሳደባለች፣ መጥፎ ንግግር ትጠቀማለች። ሾፍቱ እና ከኋላ የመጣ አይና ወጣ እንደሚባለው ልጅቷ ከኋላ መጣ። ያው እኔ ነኝ አስተዳዳሪ ወይ እኔ ነኝ የቤቱ ባለቤት እኔ ነኝ የንብረቱ ሁሉ ባለቤት በኔ ይሁን ሁሉ ነገር እንደማለት ነገር ነበረ የሷ ስታይል። እንግዲህ ደስ የማይል ነበረ ንግግሮቿ ሁሉ ደስ አይልም። አያንቱ ማለት ነው። እኔ ሱመያን ስለማውቃት ሳይሆን ለሱመያ የምናገረው ለእውነት ብዬ ነው። እውነትም ስላላት ነው። እቺ ልጅ ከልጅ ጋር ነው የምትንከራተተው ወደዛና ወደዚህ። ብዙዎቹ ያው እንደምትሉ ጠግባ ነው ምናምን የምትሉም ነበራችሁ። የሷን እድል ይስጣችሁ። እንግዲህ ምን እንደሆነ መቅመስ ያኔ ሰው ቀምሶ ሲያይ ነው ነገሮችን የሚያውቀው። ሲደርስበት ነው ችግሩም ጥሩም መጥፎም ሲደርስባችሁ ትረዳላችሁ። ግን ከሩቅ ሆኖ መፍረድ በጣም ቀላል ነው። ግን ውስጥ ሲገባና ሰው የሆነ ነገር ሲደርስበት እንደዛ አይባልም። ለማንኛውም ዛሬ ደስ ብሎኛል። እንግዲህ ከሱመያ እኔ ራሴ ብዙ ትምህርት ወስጃለሁ ከመጀመሪያውም እስካሁን ማለት ነው። በቃ እንዴት ቅጣት ጣውንትን እንዴት እንደሚቀጣ ከሷ አይቻለሁ። እኔ ደግሞ ከሁሉም ያሳቀኝ በቃ የሆነ እንትን አሉ በቃ በጣም ደንግጧል። በተለይ እቺ ቦኒ ነው ምናምን የምትባለዋ እሷ በጣም ደንግጣለች። ከመደንገጥም የተነሳ ደግሞ ሽንቷ ነው እኔ ያሳቀኝ። አኡዝ ቢላም ሸይጣን ረጂም ምንድነው ሽንቱስ? በአፍ ብቻ ነበር እንዴት ታዲያ ፉከራችሁ? በአፍ ብቻ ነበረ ሽለላ። በቃ ሱመያ ከመጀመሪያም ብላ ነበር እኔ በአፌ ምንም አልናገርም፣ መጥፎ ቃልም አልጠቀምም። መጥፎ እንኳን ባስብ በተግባር ነው እንጂ ማሳየው በአፌ መጥፎ አላወጣም፣ አልናገርም። ተቀጥቼ ያደኩ ተቆንጥቼ ያደኩ ነኝ ብላችኋለች። ያ ሙያ በልብ ነው ትላለች ሁሌ። ስለዚህ ይሄን መረዳት ያቃታችሁ ለብር ብላችሁ ደግሞ ተጣልታችሁ ተባልታችሁ ተቀጣጣችሁ እዛ
ሁለት ጓደኛሞች እናንተ ራሱ ሳትስማሙ ቀርታችሁ አሁን ደግሞ ስትጣሉ ያኒ በብር ሲሆን ደግሞ ስትታረቁ ጉድ እኮ ነው። ያስቃል። እውነት የእናንተ ነገር በጣም ነው የሚያስቀው። እኔ አፌ ምላሴ ረጅም ነው፣ መጥፎ ቃላትን እንጠቀም ነበረ። ይሄ ብር ተልኮ ነው ወለ ማስታወቂያ እንደዚህ ያለ እንኳን እናንተ ስንት የተማረ እዛ በአንድ ደቂቃ እንደዚህ ቃቃ ጫወታ እኮ እንደዚህ አይነት ነገር ላይ ብር እኮ እንደማይገኝ ማሰብ ይቻል ነበረ። ግን ደነስ ስለሆናችሁ በቃ የብሩ ብዛት ብቻ ስለታያችሁ ሁለቱም ያኒ ዶማ ጭንቅላታቸው ዶማ አንዱ እንኳን ከአንዱ ተሽሎ ይሄ ነገር ወጥመድ ሊሆን ይችላል እንዴ ብሎ የሆነ አይጠራጠርም ሰው። ያው እኔ አሁን ወጥቼ ከሰው ጋር ሁሌ የምጣላ ከሆነ ሰውን የምሳደብ ከሆነ መጥፎ ነገር የምሰራ ከሆነ ወይ ከጠላቶቼ አንዱ ሊበቀለኝ ይችል ይሆን እንዴ ብዬ አስባለሁ። ያለች አዩማ ማሻአላ እንትናት በቃ ችኩል የሆነ ነገሮችን ሳታገናዝብ ወጠጤ አለች ሱመያ። እውነትም ወጠጤ ናት። ውጥ በቃ ቶሎ ቤት እኔ ጋር አለ ሁሉ ነገር ደህና ነው፣ ግቢውም ሰፊ ነው። ዋይ ባንዴ ምን ነው እሺ ማይስ ቡርኪዳ ሾየ ያኒ ቀስ እያልሽ ሴት ልጅ ረጋ ስትል ነው ጥሩ። የረጋ ወተት ቅቤ ይወጣል አለ ያገሬ ሰው። ስለዚህ ቀስ እና በዛም ይሁን በዚህ ነው ያሳቀኝ። ደግሞ ከሁሉም እስኪ ዞሪ ወደዛ። እኔ በሆነ አልዞርም። አንዴ ሸንቻለሁ፣ መቼም አልዞርም። ዞራ ማሳየቷ ነው እኔ ያሳቀኝ። ወይ ጉድ! ሴቶቹ ስማችንን አጠፉ። እውነት ምንድነው እንደዚህ መልቀቅ? ባንዴ ሰው ሲም ተመቶ እንኳን ሰው ይለቃል። እንደዚህ በአይን ነው እንዴ? ሽንትሽ ምን ነው? መጀመሪያውኑ ሽንቱማ ጫፍ ላይ ነበረ እንጂ ይሄ ከሩቅ የመጣ አይመስለኝም። እውነት እኔ እንዴት እንደሳቁኝ ውርደት። ተዋረዳችሁ፣ እውነት ተዋረዳችሁ። ወይኔ ጉዴ! ለብር ብሎ ሰው እንደዚህ ገደል ይግባ። ልጅቷ ራሱ ያሳመነቻችሁ ልጅ ደግሞ ማሻአላ ናት። በጣም ነው ደስ የምትለው ስታምር፣ የሆነ ንግግሯ ረጋ ያለች። እኔ እሷ ደግሞ ተመቸችኝ። ከሱመያ ጎን ቆማ ከእውነት ጎን ቆማ ተከፍሏት እኮ አይደለም። እና በዚህ አጋጣሚ ደግሞ ሱመያ ክፉ ናት፣ ሱመያ መጥፎ ናት ለምትሉ ክፉማ ብትሆን ኖሮ እዛው የሆነ ነገር ፊሊት ነገርም ቢሆን ነፍታቸው ገላቸው እኮ አሻራዋ ሳይታይ መውጣት ትችል ነበረ። ግን አታረገውም። ሱመያ እንደዚህ አይነት ሰው ስላልሆነች መጥፎ ስላላሰበች እንጂ በቀላሉ እዛ ልትደፋት ትችል ነበር። አዩ ብትሆን ግን አትተዋትም ነበረ። እልምህም በዛም ሆነ በዚህ እኔ ሱመያንም በዚህ አጋጣሚ ምን ልላት ፈልጌ ነው፣ ሱመያ የኔ ቆንጆ ካሁን በኋላ ይበቃሻል፣ ወደ ባልሽ ተመለሺ፣ እሱም ወደ ራሱ እንዲመለስ። ምንም ቢሆን የሱን ክፋት አትጅም። ያው ውስጥሽ ስለደማ ስለተቃጠልሽ ነው እንጂ የሱ ጥላቻ እንደሌለሽ ሚያ ፍልሚያ አውቃለሁ። ለሱም ፍቅር ክብር እንዳለሽ አውቃለሁ። በዚህ አጋጣሚ በቃ ይበቃል መንከራተቱ። የሁላችሁንም ያኒ እንዲሳያችሁ እኔ በጣም ነው የማዝነው። ለምን የድሮ ፍቅራችሁን የቤታችሁን ሰላም ስለማቅ ማለት ነው። ልጆቼን ይቀማኛል ምናምን ብለሽ የምትፈሪ ከሆነ ደግሞ እንደዚህ እንኳን የሚያረጋ አይመስለኝም። በባለፈው ቪዲዮ ተናግሬያለሁ። ልጆች ደግሞ ልጆቹን ደግሞ ካንቺ ወስዶ እሱ የተሻለ አያኖራቸውም። ልጅ ምንም ቢሆን በእናት ነው የሚያምረው። ቢቻል ግን ልጅ ከእናትና ከአባት ሲያድግ በጣም ደስ ይላል። የአባት ፍቅር የእናት ፍቅርን አውቆ። ስለዚህ ይብቃሽ ሀቢብቲ። እውነት በቃ ወደ ሰይድ ተመለስ በይው፣ ደውይለት፣ አጽናኚው። ከሩቅም ሆነሽ ለምንድን ነው አንቺ ለሰው ያኔ ሁሉ ነገር ጎበዝ ነሽ ተወተሻል፣ ግን ለአዩ እጅ ሰተሽ ለምን ትዳርሽ ይፈርሳል? በቃ እና አንተ ደግሞ ከፈለክ ፍታት፣ አዩን ፍታትና ወደ ሚስት ተመለስ። ትክክለኛ ሚስት ፈልጋለሁ ብለህ ካሰብክም ደግሞ ለሚስት አስፈቅደ ጤነኛ ሚስት አግባ። ልጅቷ ቀውስ ናት፣ ብቻዋን አይደለችም። ሁሌ እየተደባደበች ነው የምትሄደው። አሁን ተፈታ ቢሆን ኖሮ ለሱመያም አትተዋትም ነበር። አዩ እውነት ለመናገር በቃ ሸይጣን ናት እሷ ልጅቷ። ሙሽ ለሃለሃ ያኒ ማአሃል ጅን ያለባት ልጅቷ። ስለዚህ እኔ የምላችሁ በቃ ታረቁ። ይሄው እሷ ዝም ብላ ነው ምላሷ ረጅም ነው እንጂ ማፊሽ ፋይዳ ምነሃ። ሰውየው እዛ እየተንከራተተ እሷ በብር ትደራደራለች ለስራ እዚህ ማስታወቂያ ልትሰራ። ማሻአላህ ጀግና ሰርተሽ ሞተሻል። ለራስሽ መሳቂያ ሆነሽ ቀረሽ። ይሄው ምላስሽ እንደዚህ ርዝም ብሎ
ረዝመሽ ቀረሽ እላለሁ። እና ሱመያ የኔ ቆንጆ ደግሞ ማሻአላ አለሃ አምሮባታል። ማሻአላ በቃ ፈታ ብላ ነው ያለችው። እኔ ደስ ነው ያለኝ። ለምን በቃ እኔ ለአዩም ቢሆን እዚህ ጋር ደግሞ ክፉ የምታስቡ ልጆች አላችሁ። ክፉን ባስብ በስራዋ ነው። እኔ ለአዩም ክፉ እያሰብኩ አይደለም። ከሰው ህይወት ውጪ አይሆንሽም። ሰውን የሰው ትዳር አፍርሶ ለራሴ ኖራለሁ አይሆንም። ላንቺም ደግሞ ሌላ ጉርጋድ የምትቆፍር ትመጣልሻለች። ሁሉ ሴት ሙሽ እንደ ሱመያ እያልኩ ነው እንጂ እኔ ለአዩም ጥላቻ የለኝም። እና እቺ ቦኒ የምትባለዋ ደግሞ አውዝ ቢላም ሸይጣን እኔ አፈርኩኝ፣ በራሴ አፈርኩኝ። ለቀቀችው በቃ ልቃስ ባለችን ለኛ ለሴቶቹ። እና የሰውን ባል የምታማልሉ ቺኮች እዚህ ጋር ማቆም አለባችሁ ያልኳችሁ ነው። አይሆንም። ይሄው መጨረሻችሁ ሽንት መልቀቅ ነው። የሽንቱስ ቀላል ነው። እንኳን ያኛው ራሱ ትልቁ እንኳን አልመጣም ይመስገን ነው የሚባለው መቼም። እና እኔ ዛሬ በጣም ነው የሳቅኩት። እስኪ እንደኔ የሳቃችሁ እንደኔ ደስ ያላችሁ ልጆች ደግሞ ኮመንት ጻፉልኝ። የምትሳደቡትም ደግሞ እንግዲህ ወደ መንገዱ ይምራችሁ አላህ እላችኋለሁ። ለምን በቃ የሆነ የተንጋደዳችሁ ብዙዎች አላችሁ። የምትሳደቡት ደግሞ እርግጠኛ ነኝ 100% የሰውን ባል ማማለል፣ የሰውን ባል የምትመኙ፣ የሰውን ትዳር የምታፈርሱ ናችሁ እንጂ ትክክለኛ ሴት ትክክለኛ ሀቅ ጋር የቆመች ሴት ደግሞ ከእውነተኛ ሰው ጋር ነው የምትቆመው። እና ተከፍሎሽ ነው ለምትሉኝም እኔ ማንም ምንም ከፍሎኝ አይደለም። ለራሴ ሴት ስለሆንኩኝ ሁሌ እንደምላችሁ በሴትነቴ መከራከር አለብኝ። ከትክክለኛ ሴት አጠገብ መሆን አለብኝ። ለምን የእናቴ ልጅ አትሆንም? ልክስክስ ከሆነች ልክስክስ ናት። በቃ ጤነኛ ከሆነች ደግሞ እንደ ጤንነቷ አስተናግዳታለሁ። እና ዛሬ በጣም ነው ደስ ያለኝ። እናንተንም ደስ ይበላችሁ። ለዛሬ እቺ ነው ይዤላችሁ የመጣሁት ወዳጆቼ። እኔ ቪዲዮውን ቶሎ ስላላየሁ ነው እውነት። እና ሳቁኝ፣ ጉንፋን ነበረኝ ረሳው እንደውም መሜን። እንደዚህ የምትቀጣ ሴት ያብዛልን እላችኋለሁ። ዘረኝነትን ያጥፋልን፣ መዋደዱን ይስጠን፣ ፍቅሩን ይስጠን። ያው የዘመኑ ልጅ ንፋስ ሆነናል። ንፋስ ወደ ነፈሰበት ነው ወደ አቅላችን ይመልሰን እላችኋለሁ። አመሰግናለሁ። ካጠፋውም እንግዲህ አርሙኝ፣ በኮመንት ጻፉልኝ፣ ሼር አድርጉ፣ አበረታቱኝ። ወዳችኋለሁ። የምትጠሉኝንም የምትወዱኝንም ሁላችሁንም እኔ ወዳችኋለሁ እላችኋለሁ። ያው ከኔ እንግዲህ የምትጠሉ አይጠፋም። ከኔም የምትወዱ ካለም ደስ ይለኛል። የምትጠሏትን ደግሞ ጻፉልኝ፣ አስተካክላለሁ፣ ለማስተካከል ሞክራለሁ። ሀገራችን ሰላም ያርግልኝ። ባይ